ማን እንደሆንኩኝ ረስተው ነው? በጥብጬ ልጠጣ የወሎን አፈር እኔም እንደነሱ ምናልባት ማህበር አንዳንዴ እኮ ግን አንቺም ጥፋተኛ ነሽ። አሁን አብራን ያለችው ያንተና የሀሴት እናት ነች። ሰላም በጣም የዋህ ልጅ ናት። ከገደልኳት በኋላ ምኑን ቀረባት? ሀና ታገቢኛለሽ እላታለሁ። የሰላም ታናሽ ልጅ ጠፍታብኛለች። አባ አሸብር ግን እውነተኛ ስም ነው? አዎ ይገርምሻል፣ በልጅነቴ በጣም በጥባጭ ነበርኩኝ። ለዚህ ነው አሉ አባቴ አሸብር ብሎ ያወጣልኝ። እኔ እኮ ደስ ይላይ እኛ ሰካረሙ ሰውዬ በእኛ በር ሲያልፉ አሸብር እያሉ ሲጠሩ ቀልድ መስሎኝ ነበር። እውነታቸውን ነው። በልጅነቴ ብቻ ሳይሆን ወጣትም ሆኜ መበጥበጥ ነበር አሉ ስራዬ። እንዴት? ሾፌር እንደነበርኩኝ ነግሬሽ የለም? አዎ ነግረኸኛል። ደሴ ላይ እኔን የማያውቅ ሰው እኔን የማያውቅ ወጣት አሸብር መጣ ሲባል ሱሪው ላይ የማይሸና ወንድ አልነበር። አባ ይሄን ያህል ሙች ስልሽ አንዬ ደሴ ላይ የትኛውም ሰፈር ሄደሽ አሸብር ብለሽ ብትጠይቂ የማያውቀኝና የማይፈራኝ አልነበር። ከቧንቧ ተነስተሽ ሮቢት ብትሄጂ፣ ከፒያሳ ተነስተሽ አራዳ ብትሄጂ፣ ተቋም ብትይ መናኸሪያውማ ቤተ መንግስቴ ነበር። ምን ታረጊዋለሽ? መጨረሻው እንደዚህ ነው። አባዬ ቆይ ይሄን ያህል ለምንድን ነው የሚፈሩህ? አንድ ሰው የሆነ ነገር አደረገ ሲባል ከሰማሁ አንስቼ ነበር ማፈርጠው። ጸብ ከመፈለጌ የተነሳ ራሱ በአይኔ ደስ ያላለኝ ሰው መንገድ ላይ ሲያልፍ ጠርቼ አንበረክኩ ነበር። እንዴ አባ ቆይ አልንበረከክ ቢልህስ? የሚከተለውን ያውቃላ። አንድ ቦክስ ከአንድ ካልቾ ጋር ሳቀም ሰው ወዶ ሳይሆን በግዱ ይንበረከካል። የኔ አባት እኮ ጀግና ነህ። ቆይ ግን አዲስ አበባን ከዚህ በፊት አታውቃትም ነበር አባ? ብዙም ባይሆን አውቃት ነበር፣ ግን እንደው ጥሎብኝ አዲስ አበባ